ዓለም ስለሱ ብዙ ብሎለታል። በኢንስታግራም አካውንቱ ከክሪስ ብራውን እስከ ሌዲ ጋጋ የሚከተሉት ታዲያ ድሮም ነብይ ባገሩ አይከበርም እንዲሉ የኢትዮጵያ ሕዝብ ግን አንድ ሲንግል ለቀው ከሚንኮሻኮሹት ምድረ ጢንዛውላና ላይቭ ላይ ደቅ ብለው ሳቢ ከሚለምኑት ምድረ ዱቂታሞች ያህል የማያውቁት ሰይፉ እንኳን ባቅሙ አንዳንዴ ራሳችን የሆኑ ሰዎች አሉ፣ ግን እኛ ስለነሱ አናውቅም። ዓለም ግን ስለነሱ ያወራለት ኢትዮጵያዊ ቢኒያም ሽብሬ የካቲት 3 1990 አዲስ አበባ ኢትዮጵያ የተወለደ ታዲያ እንደማንኛውም ኢትዮጵያዊ ከችግር ጋር ብራዘርሊ ሲስተርሊ ተከባብሮ የኖረ ከህፃነቱ ጀምሮ ላይፉ እንደፋቀ ነው ብለው ለማስተካከል ያልፈለቀለው ድንጋይ የለም የተባለለት በሚያስገርም ሁኔታ ብቸኛ ኢትዮጵያዊ ማለት በሚቻል መልኩ በዓለም አቀፉ የኤምኤምኤ ውድድር ተጋጣሚዎቹን እንደ ሸንበቆ እየቀጨ ነፍሳቸውን ሰባተኛ ሰማይ ላይ የሚልክላቸው ኤምኤምኤ ፋይተር በአንድ ወቅት በኦክታጎን ውስጥ ተጋጣሚውን በ30 ሰከንድ ውስጥ ነፍስ ይሄው ስጋ ይሄው ብሎ ኮንታ ያስገባው ቢኒያም በሁሉም ነገር ላይ ፉንደ ፋቀና ለማድረግ የሚለፋው ቢኒያም በዋነኝነት ከ156 ሀገራት በላይ እጅግ ታዋቂ እንዲሆን ያደረገውን የ90 ዴይስ ፊዮንሲ ተከታታይ ሪያሊቲ ሾው የሚሰራ በዚህም ሳቢያ በቲክቶክ ከ215000 በላይ በኢንስታግራም ከ363000 በላይ ተከታይ ያለው በሄደበት ሁሉ የፈርምልኝና አብረን ፎቶ እንነሳ የሚሉ ጥያቄዎች የበዙበት ታዲያ በሚያስገርም ሁኔታ እነዚህ ሁሉ ነገሮች ከማድረጉ በፊት ከኢትዮጵያ በሩ